ጠዋት ከሚያምር አልጋ ላይ እንደተነሳ ሐስብ። ፀሐይ ወጥታለች፣ ነገር ግን ክፍሉን ስትመለከተው አታውቀውም። ግድግዳ ላይ የተሰቀሉት ፎቶዎች ስታያቸው አታውቃቸውም። የምትገኝበት ቤት ራሱ የማን እንደሆነ አታውቅም። ወደ ኩሽና ስትወጣ አንዲት ሴት ቡና እያፈላች ታያለህ። ለ40 ዓመታት እንደምታውቃት በፍቅር እየተመለከተች፣ ላንተ ግን እሷ ፍጹም ባዕድ ነች። ይህ በአስፈሪ ፊልም ላይ የሚታይ ትዕይንት አይደለም። ይህ ሆገዌክ ለሚባል ነዋሪዎች በየቀኑ የእውነት የሆነ የህይወት ትዕይንት ነው። ሁሉም ነዋሪዎች ማንነታቸውን በየቀኑ የሚረሱበት ከተማ። ዛሬ ሊኖር ወደማይገባ ነገር ግን የእውነት ወደ ሆነችው ወደ አንዲት ከተማ እወስዳችኋለሁ። ጤና ይስጥልኝ፣ ሆሚ ይባላለሁ። በዚህ ቻናል ከዓለም ዙሪያ አስደናቂና አስገራሚ የሆኑ ታሪኮችን አጋራችኋለሁ። አብራችሁን ቆዩ። ዛሬ ወደ ኔዘርላንድስ እንጓዛለን። የመርሳት በሽታ ያለባቸው ሰዎች የሚኖሩባት ከተማ። በመጀመሪያ ሲታይ ሰፈሩ እንደ ማንኛውም ዘመናዊ ሰፈር ይመስላል። ሱቆች፣ የውበት ሳሎኖች፣ መንገዶች፣ ሬስቶራንቶች ሁሉም አሉ። ነገር ግን በቅርበት ተመልከት። በሮቹ የተቆለፉ ናቸው። ጎረቤቶቹ ደግሞ የሕክምና ባለሙያዎች ናቸው። እዚያ የሚኖሩ ሰዎችስ? ሁሉም የሚኖሩት አንድ በሚያምር የውሸት ከተማ ውስጥ። ግን ይህ ውሸት ምናልባትም ዓለም ላይ ካሉ እውነቶች ሁሉ የላቀ ሰብአዊነት ያለበት ሊሆን ይችላል። በተለመደው የነርሲንግ ሆም ወይም ደግሞ የአረጋውያን መርጃ ተቋም ውስጥ ህይወት በህክምና መሳሪያዎች የተከበበ ነው። ነጭ ግድግዳዎች፣ የመድኃኒት ጋሪዎች እንዲሁም ደግሞ የተቆለፉ ክፍሎች። ይህም በየቀኑ ታካሚ መሆንህን ያስታውሳል። ሆገዌክ ግን ይህንን ህግ ያስቀረ ይመስላል። መንደሩን በአኗኗር ዘይቤ ከፋፈሉ። በሀብታም ቤተሰብ ውስጥ ያደጉ ነዋሪዎች በሙዚቃ ስነ ጥበብ ባለበት ቤት ውስጥ ይኖራሉ። በጉልበት ስራ የሚተዳደሩ የነበሩ ሰዎች ደግሞ ቀለል ያለና ምቹ ቦታ ይሰጣቸዋል። ትልቁ አስገራሚ ነገር ግን እዚህ ቦታ ውስጥ የዶክተር ወይም የነርስ ዩኒፎርም የለበሰ ሰው የለም። በዚች ከተማ አንድ ነዋሪ ወደ ሱቅ ወተት ለመግዛት ሲሄድ ሂሳብ ተቀባዩ በእውነቱ የሰለጠነ ነርስ ነው። ነዋሪው ገንዘብ ቢረሳ አይጨቃጨቁት። አመቱ 1970 ነው ብሎ ቢያስብ እንኳን ተሳስተሃል አይሉትም። ዝም ብለው አብረውት ይተውናሉ። አስበው፣ የቅርብ ጓደኛህን በየቀኑ ትገናኛለህ። አብራችሁ ትስቃላችሁ፣ ስለ አየሩ ሁኔታ ታወራላችሁ። ላንተ ግን በየቀኑ ስትገናኙ ለመጀመሪያ ጊዜ እንደተገናኛችሁ አይነት ስሜት ነው የሚሰማ። ይህ ሁኔታ ዶክተሮችን የሚያሳስብ አንድ ጥያቄ ያስነሳል። አንድ ሰውን መዋሸት ምን ያህል ተገቢ ነው? በውጭ ዓለም አንድ ትውስታ ማጣት ያለበት ሰው እናቴ የት ነች ብሎ ቢጠይቅ የሕክምናው መልስ እናት ሞታለች የሚል እውነት ነበር። ነገር ግን ለታካሚው ይህን ሲሰማ በየቀኑ ሐዘንና እለቅሶ ወይም ስቃይ ይሆንበታል። በሆገዌክ ግን ሌላ መንገድ መረጡ። ማረጋገጫ ሕክምና ወይም ቫሊዴሽን ቴራፒ ይሉታል። ወደ ነዋሪው ዓለም ውስጥ ይገባሉ። አንድ ነዋሪ ለስራ አውቶቡስ መያዝ አለብኝ ካለ ሰራተኞቹ አንተ ጡረተኛ ነህ፣ ታመሃል አይሉትም። ይልቁንም አውቶቡሱ ዘግይቷል፣ ስለዚህ ሻይ እየጠጣን እንጠብቀው ይሉታል እንጂ። ይህ እንደማታለል ሊሰማ ይችላል። ውጤቱ ግን ነዋሪዎቹ በጣም የተረጋጉ ናቸው። በደንብ ይመገባሉ፣ ረጅም ዕድሜም ይኖራሉ። ምክንያቱም ተሳስተሃል የሚላቸው ስለሌለ የጭንቀት ስሜታቸውን ያስወግዱታል። ይህ ታሪክ ስለ ነዋሪዎቹ ብቻ አይደለም፣ ስለ ሰብአዊነት ጭምር እንጂ። በሆገዌክ እነሱ ታካሚዎች አይደሉም፣ ይልቁንም ጎረቤቶች ናቸው፣ ገበያተኞች ናቸው፣ የአትክልት ቦታ ተንከባካቢዎች ናቸው። ትውስታ ቢጠፋም እንኳን ስሜት እንደማይጠፋ ይህ ቦታ ያስታውሰናል። አንድ ሰው የተናገርከውን ሊረሳ ይችላል፣ ስምህን በእርግጠኝነት ሊረሳ ይችላል፣ ነገር ግን የፈጠርክለትን ስሜት ሊረሳው አይችልም። እንግዲህ ይህንን ታሪክ ሳጠና የቆየውበትን ጥያቄ ላካፍላችሁ። ነገ ትውስታችሁን ብታጡ በቀዝቃዛ ሆስፒታል ውስጥ መራራውን እውነት እያያችሁ መኖር ትመርጣላችሁ ወይስ ለእናንተ ተብሎ ወደ ተዘጋጀ በሚያምርና ደግነት በተሞላበት ቦታ መኖር ትመርጣላችሁ? ይህም ማለት ህመማችሁን እያስታወሳችሁ ሁልጊዜ መኖር ትመርጣላችሁ
ወይስ ህይወትን ረስታችሁ በሰላም መኖርን ትመርጣላችሁ? ይህ ታሪክ ልባችሁን ከነካ ወይም ደግሞ ስለ ሰብአዊነት አዲስ እይታን ከከፈተላችሁ ቪዲዮን ላይክ ያደርጉ፣ እንዲሁም ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ሀሳባችሁን ደግሞ ኮመንት ላይ ጻፉልኝ። እስከሚቀጥለው ድረስ እኔ ሆሚ ነኝ። ትውስታችሁን በሚገባ ጠብቁ። ቻው